ከአንዱ ወደ አንዱ ስንወርቅን ንቀር ያለምትን እንደሆነ ሁለት ዋመስ በሁለት ሻሚ ማህሉቅ እንዲሸጡ የሚሸጡ አሶሬውን የሚዛን የገበያ ስም ነው። ከእነዚያ አንዲቱ እንኳ ሰማያዊ አምባራችሁ ሳያውቅ ወጥመድ አትያዝም። እናንተስ የራስ ጠጉራችሁ ሳይቀር የተቆጠረ አይጠፋም። የተፈወቀ አዕዋፍና ምነዋትኝ እንደሆነ ከተፈጥሮተ አዕዋፍና ተፈጥሮተ ሰብ የሚበልጥ እናንተ ትበልጣላችሁና አትፍሩ። አንድም በኦሪት በነቢያት የነበሩ ሰዎች በጥምቀት በሃይማኖት የሚኖሩ አይደሉም። ከእነዚያ አንዱ እንኳ ሰማያዊ አባታችሁ ሳያውቅ አይጠፋም። የእናንተስ ደቀ መዛሙርቶቻችሁ የተቆጠሩ ናቸው። የእናንተ ደቀ መዛሙርቶቻችሁ ሳይቀሩ የተቆጠሩ ናቸው። አይጠፉም። ስዕርት አላቸው ደቀ መዛሙርቱ ጸጉር በራስ ጌጥ እንደሆነ ደቀ መዝሙሩም ጌጥ ይሆናል። ጸጉር ያደገው የተላቸው ስጣቸው እንደሆነ ደቀ መዝሙሩ ያጠነው ሲወጣ ያላጠነው ሲገባ አለውና እንዲህ አለ። በኦሪት በነቢያት የነበሩትንማ ምነዋትኝ እንደሆነ በኦሪት በነቢያት ከነበሩት በጥምቀት በሃይማኖት ያላችሁ እናንተ ትበልጣላችሁና የተፈወቀ አትፍሩ። አንድም በጥምቀት በሃይማኖት የነበሩ ሰዎች በምክረ ካህን በፈቃደ ካህን የሚኖሩ አይደሉም። ከነዚያ አንዱስ እንኳ ሰማያዊ አባታችሁ ሳያውቅ አይጠፋም። የእናንተስ ደቀ መዛሙርቶቻችሁ ሳይቀሩ የተቆጠሩባቸው የተቆጠሩ አይጠፉም። በጥምቀት በሃይማኖት የነበሩትን ምነዋትኝ እንደሆነ በጥምቀት በሃይማኖት ከነበሩ ሰዎችና በምክረ ካህን በፈቃደ ካህን ያላችሁ የምትኖሩ እናንተ ትበልጣላችሁና የተፈወቀ አትፍሩ። ዘመን የወለደውን ንጉሥ የወደደውን ሳይል በሰው ፊት ያመነብኝን አነሄ አምኖ በቅማዊ ሰማያት እኔም በአባቴ ፊት በመንግሥተ ሰማያት ልጄ ወዳጄ እለዋለሁ። ዘመን የወለደውን ንጉሥ የወደደውን ብሎ በሰው ፊት የካደኝ ግን እኔም በአባቴ ፊት በመንግሥተ ሰማያት ልጄ ወዳጄ አልለውም። አንድም በቤተ ዮሴፍ ስበላ ስጠጣ አይቶ ሩቅ ብእሲ ወልደ ዮሴፍ ያላለኝን በአባቴ ፊት በመንግሥተ ሰማያት ልጄ ወዳጄ እለዋለሁ። በቤተ ዮሴፍ ስበላ ስጠጣ አይቶ ሩቅ ብእሲ ወልደ ዮሴፍ ያለኝን ግን በአባቴ ፊት በመንግሥተ ሰማያት ልጄ ወዳጄ አልለውም። ለምድር ለሰው ሰላምን፣ ፍቅር፣ አንድነትን ያመጣው ይመስላችሁ መለያየትን እንጂ። መምጣትስ ከመጣውስ መምጣትስ ይላሉ ሲማሩ ወንድ ልጁን ከአባቱ ሴት ልጅን ከእናቷ ምራትን ከአማቷ አማትን ከምራቷ ለይ መጣው እንጂ። አማትና ምራት ሁሉም ሳይስማሙ ወደ መሬት ይደለም የሚሉ በተስማሙት ሂዶ መናገር ነው። ወሰባቤቱ ሰውንም ቤተሰቡ ይጣለዋል። ዘመን የወለደውን ንጉሥ የወደደውን አልቀበል ብለህ እያሉ አንድም መምጣትንስ ይላል ደግሞ ብለን ያመጧል። መምጣትንስ ሰውን ከግብረ አባቱ ከዲያብሎስ ልለይ መጥቻለሁ። ፈቃደ ስጋን ከፈቃደ ነፍስ ወሳጣዊ ግብርን ከአፋዊ ግብር ልለይ መጣሁ።
መከራ ልቀበል ባለ ጊዜ ሕዋሳቱ መከራውን ይሰቀቁበታል። እሳቱ ስለቱ አንድም መምጣትስ ወንጀልን ከኦሪት ለይ ብትቻለ ወረተኒ ምን ማሰርቱ ቃላተ ኦሪትን ከስርዓተ ረበናት ነቢያት ካህናት ከምኩራብ ለይ መጥቻለሁ። ቤተሰቡ ይሁዳ ጌታን ያስባል። ዘያፈቅር አባሁ ወእሞ እምኔ ይደሉ ሊተ ወይግ ሊጸመደኒ በሃይማኖት ጊዜ ነው። እናት ልጆች አልካዱም፣ እናት አባት ክደዋል ይላል። ክደዋል ዛሬ አባቴን ካመሰሉ በኋላ እርሱን ጉርቱን ለሌላ ያወርስብኛል ብሎ ከኔ ይልቅ አባት እናቱን የሚወድ ሰው ይደሉ ሊተ የኔ ደቀ መዝሙር ሊባል አይገባም። ወይግ ሊጸመደኒ ሊያገለግለኝም እኔንም ሊያገለግለኝ አይቻልም። አሁን እናት አባት አልካዱ ልጆች ክደዋል። ዛሬ ልጅን ካለመሰልኩ በኋላ ማን ይረዳኛል? ማን ያጠፋኛል? ብሎ ወንድ ልጁን ሴት ልጁን የሚወድ ሰው ይደሉ ሊተ የኔ ደቀ መዝሙር መባል አይገባውም። ወይግ ሊጸመደኒ እኔንም ሊያገለግለኝ አይቻልም። ነፍሱ ከስጋው የምትለይበትን መከራውን ጨክኖ ተቀብሎ ወዘኢተወኒ ፍሬ እኔን ያልመሰለ ሰው ይደሉ ሊተ የኔ ደቀ መዝሙር መባል አይገባውም። ወይግ ሊጸመደኒ እኔንም ሊያገለግለኝ አይቻልም። ዘረከባ ለነፍሱ ለግድፋ በተፈጥሮ ያገኛት ሰውነቱን ለግድፋ በገረይተ ጥምቀት ይጣላት። በገረይተ ጥምቀት ይጣላት ነፍሱን በእንቴ ይረክባል። በሀቤ ሲነበኒ ዘንድ ብሪት ብላ ያገኛታልና። አንድም በጥምቀት በገረይተ ጥምቀት ያገኛት ሰውነቱን ለግድፋ በገረይተ መስቀል ይጣላት። በእንቴ ስለኔ ብሎ በገረይተ መስቀል ይጣላት ሰውነቱን በክብር ያገኛታል። እናንተን የተቀበለ ቻ የተወክፈ እኔን የተቀበለ ነው እኔም መቀበሉ በኋላ እኔ አድሬበት እኖራለሁ። እኔንም የተቀበለ ውረድ ተወረድ ሙት ተሰቀል ብሎ የላከኝ አባቴን የተቀበለ ነው መቀበሉ ነው። እኔ ባድርበት አባቴ ያድርበታል። ደጉን መምህር ደግ መምህር ነው ብሎ ደጉ መምህር የተቀበለ ደጉ መምህር የሚያገኘውን ደጉ መምህር የሚያሰጠው ዋጋ ያገኛል። እውነተኛው መምህር እውነተኛ መምህር ነው ብሎ የተቀበለ እውነተኛው መምህር የሚያገኘውን እውነተኛው መምህር የሚያሰጠው ዋጋ ያገኛል። ነቢይ ያነስረክሙ እግዚአብሔር ማኅበሪክሙ ዘከማይ ወፍስ ተብሎ የተነገረኝ ያመነ እኔን የተቀበለ ነቢይ እኔን የሚሰጠው ዋጋ ያገኛል። እዚህ ጻድቀ ዘጽድቀ እነግረክሙ እንዲል የባሕርይ አምላክ በመሆን በእኔ ያመነ እኔን የተቀበለ የባሕርይ አምላክ እኔ የምሰጠው ዋጋ ያገኛል። አንድም ከብተ ነቢይ እንዲል ስለ አምላከ ሙሴ ስለ አምላከ ኢሳይያስ ስለ አምላከ ኤርምያስ ብሎ ድሃውን የተቀበለ ነቢዩ የሚያገኘው ነቢዩ የሚያሰጠው ዋጋ ያገኛል። ዝራ እግረከ ውስተ መቃብረ ጻድቃን እደው ጻድቃን ያሉ ውስተ መላእክት ወደሙመ እግረ ጻድቃን አጸበ እንዲል ስለ አምላከ እንጦንስ ስለ አምላከ መቃርስ ብሎ ድሃውን የተቀበለ ጻድቁ የሚያገኘውን ጻድቁ የሚያሰጠው ዋጋ ያገኛል። በስመ ረድኤት ስለ አምላከ ጴጥሮስ ስለ አምላከ ያዕቆብ ብሎ ከታናናሾቹ ለአንዱ ቀዝቃዛዋ ጽዋ ውሃ የሰጠ አማኑኤል ያጉላሱ በመንግሥተ ሰማያት ዋጋውን አጣም ብዬ እንዳጣ እውነት እነግራችኋለሁ። ጠጅ ጠላ ሳለ አይደለም ከሌለ ሲል ነው። ጠጅ ጠላ ሳለ ውሃ መስጠት እንዳይገኝ ለመጠየቅ ኦሪት እመቦ ብሲ ሰናይ ዝቅ ውስጥ መባይቡ ያለው አንዱ አውሃላሰ ርጉም ውእቱ ስላለች ብሎ ከሌለ ሲል እንዲህ አለ። አንድም ለመንግሥተ ሰማያት ዋጋ የሚሆናት የለምና ወርቁን ዕንቁን ብሩን ጸዋ ማይ በማለት
ተናገረው። ካለሰጡን አትወረስምና ዛስተየ አለ። ንዑሳን የእድሜ የቁጥር ያካሄድ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ12 ደቀ መዛሙርቱ ይህን ነገር ከፈጸመ በኋላ በየሀገራቸው እየገባ ሊያስተምር ከዚያ አልፎ ሄደ።